ጠቅላይ ሚኒስቴሩ ስራ ፈተው ዲጄሊን ሲያውቋት አስቡት እስኪ። በቅርብ ጠቅላይ ሚኒስትር የእራት ግብዣ አዘጋጅተው ነበር። የእራት የምስጋና ስለ ኢትዮጵያ እና ጠቅላይ ሚኒስትር ዶክተር አብይ እንዴው ግን ወንድ ናት ሴት ናት እቺ ሴትዮ በየእንትኑ ይሄዱና በየቴብሉ ይሄዱ እንትን ይላሉ። እኔ ከዛ ከነበረው ቴብል ራሴን አሳንሼ በቃ ብዬ እሳቸው ሲመጡ ላይክ የነበረኝ ክብር አባቴ በጣም ነው የሚወደው የነበረኝ ክብር ልነግርህ አልችልም። ልክ ቀጥታ ጥቂት ተናግረው ቀጥታ ወደ እኔ ነው የዞሩት። ተጀመረ። ብዙ ሰው ተገርመዋል። ማለት እንዴ ጠቅላይ ሚኒስትሩ ያገኛል እንደ ቢነውም በቃ እና እንጂ እስኪ እንደው ትንሽ የለም እንደው ትንሽ አጨምርበትም አይደለም ሬዲዮ ዲጄ ኖ ተብዬ ስለ ራፕ ሁሉ እንደሚጫወት ሲናገሩ በቃ ኦ አረ ፈጣሪ ያጠብቀኝ ከእንዲህ ያለ ቱልቱላ ተናግሮ አናጋሪ ወይ ጉድ እንዴት ይቦተረፋል ልጄ በጣም እና ያቺን አጋጣሚ በነገር ድድሽ ለሙቃይት ደግሞ ተሰቃለች ግልፍጥ። አድናቂዎቿ በህይወት ካሉ ፈርዶባቸዋል። አንዴ ይሰግዱላታል፣ አንዴ ይታሰሩላታል። ኤክስትሪም አድናቆት ወይም ደግሞ በጣም ብዙ አድናቆት ይገጥመኛል። ይሄኛው ግን የተለየ ነው። ምን ያልሻጭ መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድቅ አረኳቸው። ሊሰግዱ ማለት ነው። ይሄኛውን ግዴለሽ ምን ሽሬናቀት ግዴለሽ እምነቴም ስለማይፈቅድ ማለት ነው። በቃ እዚህ ላይ ቱ ዚስ ኤክስትሪም አልቻልኩም። በቃ እንዲመጣው እንዲግሬ ላይ ይሄ በዚህ ያያያዙማ ትንሽ ቆይቶ ስሜን ጨረቃ ላይ ጻፉልኝ ይላል። I wasn't expecting to see that. ምን ይላል ይሄ በእናትህ ይሄ Hi. What happened? Amuna. Amuna? Oh. ገልቱ የሰው ገልቱ Okay, ለምን አልነገርሽኝም? ከተቻለ እንድሞክር ብዬ መጥቼ ነበር ግን አልቻልኩም። ለምንድን ነው እየወጣች? ይሄ ኮምፒቲሽን እኮ ለትዳር ነው። ነው እንዴ? ወገኛ አንተ ቢዚ ነበርክና እንዳረብሽህ ብዬ ነው። በኋላ እንደዚህ እናወራለን ብዬ ስላሰብኩ እንደዛ ነው። ባስኬትቦል ከሚስትነት ጋር ምን አገናኘው? ነው ወይስ ተጋብተው አብረው ሊጫወቱ ነው? ያ መቆሸሽ አልወድም፣ ፀጉሬ ማበላሸት አልወድም፣ ላበላብ መሆን አልወድም። አንቺ ግማታም የተግማማሽ ንፍጣም ብዙ እንግልት ደርሶብኛል በመመታት በመጎተት ጥፍሬ በመሰበሬው። በጣም ብዙ እንትን ምናምን አለብኝ። ተቧጭራለሁኝ፣ ተገፍራለሁኝ ምናምን። ወይ የኔ ጌታ yes እድል የመጨረሻው ግብ በማስገባቷ ጥቁሩ ቡድን አሸናፊ ሆኗል። ዋው ዋን ፖይንት። አርክቴክት ቆዳ እያለች ሌሎቹ ሴቶች ቆዳቸውን የሚንከባከቡበት ቦታ ሄዱ። ያሳዝናል። መጀመሪያ ላይ ማኒፐሪ ተሰራን። ማኒፐሪ ተሰራን። ምን ማለት ነው እሱ ደግሞ? የትኛው ለፀጉራችን አይነት መጠቀም እንዳለብን እንዴው በርካ እያረጋገጠች ነው። እንደዚህ አይነት ማነሽ እንደዚህ ድራማ እንዲሰራ የሚያደርጉት? ሰይጣን ለአመሉ ተመጽሐፍ ቅዱስ ይጠቅሳል የሚባለው ቅኔው ጋር ደረሰ። ተናገር እኮ ነው የምልህ። መተት ነህ አውጣ እኮ ነው የምልህ። አንቺ ጴንጤ እኔ ጴንጤ አይደለሁም። you know what I'm not. ማንም ኢትዮጵያዊ የማያልፈውን መስመር ያለፈች ሴትዮ ሳሊነነ ቅድስ እዚጎ መሐረነ ክርስቶስ እንበል 12 ጊዜ የሚባለው አሁን ነበር። በእውነት ዛሬ ከነቢያት ጋር አገልጋይ ተብላለች። እኔ ልጃችሁ አይኔን በጨው ያጠብኩ ሴት ነኝ። ፉሊ አግሪድ። ይርጋ ጨፌ ክሩሴድ አዘጋጅቼ ወደ 50,000 ህዝብ ወጥቶ ከ8,000 በላይ ጌታን ተቀብሎ የገባሁበት ሁኔታ ነበር። ሰው ትንሽ እንኳን አያፍርም እንደዚህ ሲቀደድ። እንኳን 8,000 ሰው ሃይማኖቱን ሊቀይር የነበረው ሰውም 8,000 አይሆንም። ቶልቶላ
ጠቅልዬ ወደ ሀገር የመጣ ያለችው ሴትዮ ማንዬ አንድ ደና ደስ የሚል ነገር ልንገር። እሺ ጠቅልዬ ነው የመጣሁት። ጎሽ እየተባባሰ ዜግነቷ ራሱ ካናዳዊ ሲሆን አንደኛ አገሬ ላይ ነኝ፣ ሁለተኛ ሲቲዝን አይደለሁም። አሲዳም ጋዳም ሽት። በሳምንቱ ደግሞ አሜሪካ ስራ ልትጀምር ነው። በአድቨርታይዝመንት ኒውዮርክ ውስጥ ሳይን አፕ አደርጋለሁ። ኮንትራት የ5 ዓመት ኮንትራት። የሚገርም እኮ ነው በእናታችሁ። ልጆቼን ለማየት በአመት አንድ ጊዜ እሄድ ይሆናል እንጂ ልጆቼ ወደዚህ እስካላካቸው ድረስ የውጭ ሀገር ኑሮ በቃ ጤና ይስጥልኝ። ዘግቼ ነው የመጣሁት ሙሉ ዕቃ ቤቴን ማለት ያው እዛ ጋር ምን አልክ መሰለ? This is my home. Okay, this is where I'm staying. ክላሽ አላረ በደደለን በእናትህ ውጣልኝ ወንድም ያልኩ እኮ። እዚህ በመጣችበትም አንድ ወር 1 ሚሊዮን ብር አወጣው ትላለች። ምን ልትይ ነው? በማርያም እንዳታሳልፉት። መቼም በማርያም ብዬ የሚያሳልፍ ሰው ለመቤቴ ክብር የሌለው እንጂ የሚወዳት እንደማያሳልፍ ተስፋ አደርጋለሁ። እስኪ ማን ነው ኮፒ ሊንክ አድርጉልኝ የማይል መንፈሳዊ ቲክቶከር?